ሶ ሌት አስ ሲ ሰም ኤክሰርሳይዝ አሁን ለምሳሌ ሁለተኛውን ለማየት ያህል y is inversely proportional ብሎ ሰጥቷል ሲነሳ ሶ ፎርሙላችን ምንድነው የሚሆነው y is equals to k over x ይሆናል ማለት ነው ሶ x ቫልዩ ሰጥቶናል x is equals to 25 y is equals to 8 so what is the value of y when x is equals to 10 so let us see ኤግዛምፕላችንን ስናየው ኤክሰርሳይዛችንን ስናይ ምን ይለናል y is inversely proportional to x ይሄኛው ደግሞ እንዴት ነው የምናስቀምጠው y is equals to y proportional to 1 over x ተብሎ ሰጥቶናል ማለት ነው ሶ ስንነሳ ሶ ሌሎች ጊቨናችንን እናውጣ የመጀመሪያው ጊቨናችን y is equals to 8 ሰጥቶናል and x is equals to 25 so y is equals to 8 x is equals to 25 the second given is y and x ብለን እናውጣ አሁን ስለዚህ ፈልጉ የተባልነው የy ን ቫልዩ ነው የx ቫልዩ ስንሰጥቶናል 10 ሶ አስክል የተደረግነው y ነው ማለት ነው እዚህ ጋር ስንነሳ ምን ብለናል 1 over x ፎርሙላችን ነው በት ፕሮፖርሽናሊቲ ኮንስታንታችን ኮንስታንት ኦፍ ፕሮፖርሽናሊቲ የምንለው k over x ብለን ሰጥተናል ስለዚህ is equals to so k is equals to y times x አለ ማለት ነው ስለዚህ እነዚህ ኢንቨርስሊ ፕሮፖርሽናል ስለሆኑ k ፈልገን k ሲካፈል x ኦር ደግሞ ክሪስ ክሮስ አድርገን ሌሎችን ቫልዩዎች መፈለግ ነው ማለት ነው ሶ እዚህ ጋር ምንድነው የምናደርገው በተሰጠን ጊቨን ተነስተን እዚህ ጋር የተሰጠን ጊቨን ማን ነው 8 and 25 ተሰጥቶናል የx እና የy ቫልዩ ሶ እዚህ ጋር ምን እናደርጋለን k is equals to 8 times 25 is equals to 200 ሶ k ስንት አለ ማለት ነው 200 ይሄ ምንድነው ኮንስታንት ኦፍ ፕሮፖርሽናሊቲ ሶ በዚህ መንገድ ተነስተን የተሰጠንን እንፈልግ y is equals to የተጠየቅነው k ሲካፈል ለx ነው k ያችን ደግሞ ማን ነው ተብለናል 200 ያገኘነው ማለት ነው ሲካፈል ለx ስለዚህ ሁለተኛው ላይ ስንፈልግ x ተሰጥቶናል x ማን የተሰጠን 10 ሶ እዚህ ጋር ሲካፈል ለ10 እናደርጋለን ማለት ነው ሶ ይሄኛው ስንት ይሆናል ማለት ነው ሶ ስለዚህ x 10 ሲሆን እዚህ ጋር የy ቫልዩአችን ስንት ይሆናል ማለት ነው 10 ሶ በዚህ መንገድ ኢንቨርስሊ ፕሮፖርሽናል እና ኢንቨርስሊ ፕሮፖርሽናል ተብሎ ሲሰጠን ሬሾአቸውን በዚህ መንገድ ማግኘት እንችላለን ማለት ነው ሌሎች ኤግዛምፕሎችም በተመሳሳይ መንገድ ይሰራሉ ሶ አንደኛው እና ሶስተኛው በተመሳሳይ መንገድ መፈለግ ትችላላችሁ ማለት ነው ሶ the third subtopic will be revision of percentage ያው ከዚህ በፊት ስላያችሁት ነው ሪቪዥን ብለን የተመለሰው ሶ when we start from our definition the word percent means for every 100 or per person we use the symbol of percent to denote percent ነው የሚባለው ሲምቦላችን 0 ሲካፈል ለ0 የሚመስል ምልክት አለው for example 5% symbolical written as 5% so በሲነበብ percent የተባለው ነው and 5% means 5 per 100 እዚህ ጋር ምን ማለት ነው የተሰጠን ቫልዩ ከመቶ ስንት አለው ማለት ነው ስለዚህ አሁን 5% ሲለን ከመቶ ውስጥ 5 ነው የሚሸፍነው ማለት ነው ሶ በዚህ መንገድ ይቀመጣል እዚህ ጋር ማስተዋል ያለብን note that to change a given percent to fraction drop the percent sign from the number put 100 as a denominator of the number and write the fraction in the lowest term so እዚህ ጋር ምንድነው ማስተዋል ያለብን ሁሉ ጊዜም ቁጥሮች በፐርሰንት ብቻ አይቀመጡም አንዳንዴ በፍራክሽን ይቀመጣሉ አንዳንዴ በፐርሰንት ይቀመጣሉ አሁን ለምሳሌ ፈተናችሁ ሲታረም ከ30 ከሆነ 15 ከ30 ብታገኙ ያ በፍራክሽን መንገድ ነው የተቀመጠው ስለዚህ ያን ነገር ወደ ፐርሰንት እንዴት እንቀይራለን ያ ፈተናችሁ ከ30 የነበረው ከ100 ቢደረግ ስንት ታገኛላችሁ የሚለውን ነገር ነው የሚያሳየው ማለት ነው ስለዚህ እዚህ ጋር ያለን to change a given percent to fraction ስለዚህ አሁን ለምሳሌ ከ100 የተቀመጠውን ወደ ፍራክሽን ለመቀየር ብንፈልግ ምን እናደርጋለን ስለዚህ መጀመሪያው የሚሆነው ምንድነው እቺ ፐርሰንት ምልክቷን ሳይኗን እናጠፋትና በዛ በሳይኑ ፋንታ ሲካፈል ለ100 እናደርጋለን ማለት ነው ሶ በኤግዛምፕል እንያቸው እነዚህ ነገሮችን convert a given percent into decimal form ሶ ባውን ባየነው መሰረት መጀመሪያ ምንድነው የምናደርገው የፐርሰንት ምልክቷን እንተዋለን ዛሬ ሲካፈል 10 ነው ስለዚህ ኤግዛምፕል ስናይ express each of the following percent form into decimal form so the first a አሁን given እንዴት ነው 30% ተብሎ እንሰጣለን ስለዚህ 30%
ወደ ዴሲማል አስቀምጡ ተባለ። ሶ 30% ወደ ዴሲማል ለማስቀመጥ መጀመሪያ የምናደርገው ምንድነው የዴሲማል ምልክቱን እናጠፋለን ማለት ነው። ዘን የዴሲማል ምልክቱን ካጠፋ የፐርሰንት ምልክቱን እናጠፋለን። የፐርሰንት ምልክቱን ካጠፋን በኋላ ሲካፈል ለመቶ እናደርጋለን ማለት። ስለዚህ ከመቶ ያለውን ያለን ዲፊኒሽናችን ዲፋይን ያደረግነው። ስለዚህ 30 ሲካፈል ለመቶ እናደርጋለን። ያ ደግሞ ሲምፕለስት ፎርሙ 0 በ0 ይጠፋልንና 0.3 ይሰጠናል ማለት ነው። which is 3 divided by 10 ሶ ወደ ፍራክሽን ቀየር ነው ማለት ነው። ሶ የማንኛውም ጊቨን የተደረገውን ፐርሰንት ወደ ዴሲማል ቀይሩ ከተባለ በዚህ መንገድ ነው። አሁን ለምሳሌ የሲን ብናየው 114% ነው የሚለን 114%ን ወደ ፍራክሽን ለመቀየር ምንድነው የምናደርገው? መጀመሪያ ሳይናችንን የፐርሰንት ሳይኑን እናጠፋለን። ከዛ በኋላ ሲካፈል ለመቶ አድርገን 1.14% ይሰጠናል ማለት ነው። ስለዚህ ሌሎች ኤግዛምፕሎችን በዚህ መንገድ ይሰራሉ። ሶ ኤግዛምፕሉን ያው እናንተ ኤክሰርሳይዝ አድርጉት። ያው እንዴት እንደሚሰሩ ያው ድጋሚ ዲፋይን ለማድረግ ያህል ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንት ፎርሙስ ኢንቱ ፍራክሽንስ ይለናል። ለምሳሌ አንድ ሁለት መርጠን እንስራ። የሲን ብናየው 125% ነው የሚለን። ስለዚህ መጀመሪያ የምናደርገው ምንድነው በኖታችን መሰረት የፐርሰንት ሳይናችንን እናጠፋለን። ስለዚህ 125 ብቻ ይቀራል። ሲካፈል ለመቶ አድርገን 1.25 ይሰጠናል ማለት ነው። በፍራክሽን ፎርም በዛ መንገድ ይቀመጣል። የኤፍን ብናየው 0.045% ይለናል። ሶ ዘ ሴም ሜትር ነው፣ ምንም አዲስ ነገር የለውም። እዚህ ጋር ቁጥሩ ቢቀያየርም የምንጠቀመው ሜትር ስለሆነ ተመሳሳይ ቁጥር ይሰጠናል። ሶ እዚህ ጋር ምንድነው የምናደርገው? ፐርሰንት ሳይናችን በድጋሚ ድሮፕ እናደርጋለን እንተዋውና 0.045 ዲቫይድድ ባይ 100 እናደርጋለን ማለት ነው። ሶ ይሄኛው ስንት ይሰጠናል? 4.5 ይሰጠናል ማለት። ስለዚህ በፍራክሽን መንገድ ስለዚህ 4.5 ማለት ከመቶ ያ ሰው 4.5 ነው የሚሸፍነው ማለት ነው። አሁን ለምሳሌ ውጤት ቢሆን 4.5 ነው ያለው ማለት ነው ከመቶ። ሶ በዛ መንገድ እናስቀምጣለን። ሁለተኛው ደግሞ ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንት ፎርሙስ ኢንቱ ዴሲማል። ሶ እዚህ ጋር ምንም አዲስ ነገር የለውም፣ የነበረውን ሪቨርስ ማድረግ ማለት ነው። ስለዚህ የነበረውን ድጋሚ ማስቀመጥ ነው። ሶ 80% ቢለን በድጋሚ ወደ ዴሲማል ለመቀየር ምንድነው የምናደርገው? ፍራክሽን ሳይሆን የመጀመሪያው ፍራክሽን ስንለው ፍራክሽን ዴሲማል ልዩነታቸው ምንድነው ያላየነው? ፍራክሽን ስንል ከነጥብ በኋላ ቫልዩ አላቸው። ለምሳሌ የሲን ስናየው 1.25 እያለን ገልጸናል። ስለዚህ ከነጥብ በኋላ ቫልዩ አላቸው ማለት ነው። በዴሲማል ሲሆን ግን በዛው መንገድ እናስቀምጣቸዋለን። ስለዚህ 80% ወደ ዴሲማል ስንቀየረው እንዴት ነው የምናደርገው? ፐርሰንቴጁን አሁን እናጠፋለን። ከዛ ሁለተኛው የሚቀጥለው ስቴፓችን 80 ሲካፈል ለመቶ ነው። 80 ሲካፈል ለመቶ 0.8 ይሰጠናል። ስለዚህ 0.8 ወደ ዴሲማል ደግሞ ስናስቀምጥ 0.8 ብለን እናስቀምጣለን ማለት ነው። የላይኛውን ግን 1.25 ነበር 1.25 ስለዚህ ሲካፈል 100 እያደረግን በፍራክሽን መንገድ ማስቀመጥ እንችላለን። በዛ መንገድ እናስቀምጣለን ማለት ነው። ስለዚህ አሁን የዲን ብናየው 2.5% ነው የሚለን። 2.5% ማለት የፐርሰንት ሳይናችንን እናጠፋና ሲካፈል ለስንት እናደርጋለን? ለመቶ። ሶ ሲካፈል ለመቶ ስናደርገው ስንት ይሰጠናል ማለት ነው? 0.4 ነበረ። 0.4 ሲካፈል ለመቶ ስናደርግ 14 ይሰጠናል ማለት ነው። ስለዚህ አይ ሚን 0.004 ይሰጠናል ማለት ነው። ስለዚህ በዛ መንገድ በዴሲማል እናስቀምጣለን። ሌላኛው ግን ፍራክሽን ስለሆነ በፍራክሽን መንገድ ስናስቀምጠው 1.25 የሚመጣልንን 125 ዲቫይድድ ባይ 100 የኤፍን የሰራ ነው አይደለ? ስለዚህ 0.045 ዲቫይድድ ባይ 100 ነበረ። ሶ በዛው መንገድ ዲቫይድድ ባይ 100 ብለን በፍራክሽን ፎርም እናስቀምጣለን ማለት ነው። ስለዚህ በዴሲማል ፎርም ደግሞ ስናስቀምጥ ፍራክሽን የነበሩትን አካፍለን የምናስቀምጥ ይሆናል። ሪቪዥን ስለሆነ ምንም አዲስ ነገር የለውም ማለት ነው። በማንኛውም ጥያቄ የሚመጣ በእንደዚህ አይነት መንገድ ሁለቱ ሜትር ሳይናችን ድሮፕ እናደርጋለን። በመቀጠል ለመቶ አካፍለን የሚመጣውን በፍራክሽን አስቀምጡ ከተባለን በፍራክሽን፣ በዴሲማል አስቀምጡ ከተባለን በዴሲማል እናስቀምጣለን ማለት ነው። ሁለተኛው ደግሞ የሚሆነው ምንድነው? እስካሁን የተሰጠንን ፐርሰንት ወደ ፍራክሽን ወር ደግሞ ወደ ዴሲማል ነበር እየቀየርን የነበረው። አሁን ደግሞ ሪቨርሱን ስናየው የተሰጠንን ነምበር ዴሲማል ሊሆን ይችላል፣ ፍራክሽን ሊሆን ይችላል፣ ወደ ፐርሰንት እንዴት እንቀይራለን ነው የሚለው። ሶ ፐርሰንት ብለን ከዲፊኒሽናችን ስንነሳ አውት ኦፍ 100 ብለናል። ስለዚህ ከመቶ ያለውን ቫልዩ ነው የምናየው። ሶ የተሰጠንን ቁጥር ከመቶ ያለው ቫልዩ ምን ያህል ነው የሚለውን ነው የምናየው ማለት ነው። ኤግዛምፕላችንን ስናይ ኮንቨርት 2 ዲቫይድድ ባይ 5 2% ፎርም ይለናል። ሶ ይሄኛውን ኮንቨርት ለማድረግ ምንድነው የምናደርገው? እዚህ ጋር ቅድም ዲቫይድድ ባይ 100 ዲቫይድድ ባይ 100 ነበር ያለው። ስለዚህ እዚህ ጋር ምን ይሆናል ማለት ነው?
ታይምስ 100 ታይምስ 100 እናደርጋለን ማለት ነው። ሶ ቱ ኮንቨርት ኢት ቱ ፐርሰንት ትራይ ቱ ራይት ኢኩቫለንት ፎርም ኦፍ ዘ ነምበር ሶ ዛት ዘ ዲኖሚኔተር ኢዝ 100። ሶ ስለዚህ ምንድነው የምናደርገው እዚህ ጋር ከመቶ ነው ያለ ነው። ስለዚህ የተሰጠንን ቁጥር ሲካፈል ለመቶ አይደለ ፐርሰንት ማለት ሶ ዲኖሚኔተራችን ከታች ያለው የሚካፈለው ቁጥር መቶ እንዲሆንልን ማድረግ ነው ማለት ነው ሐሳቡ። ስለዚህ አሁን ለምሳሌ 2.5ን 2 ሲካፈል ለ5 ምንድነው የምናደርገው ዲኖሚኔተሩንም ዲኖሚኔተሩንም በመቶ እናባዛለን። ስለዚህ እንደዛ ስናባዛ ስንት ይሰጠናል? 200 ሲካፈል 500 ይሰጠናል ማለት ነው። ስለዚህ ወደ መቶ ነው መመለስ ሐሳባችን። ሶ ኮመን መልቲፕላቸው ነው 100 እስኪቀር እናካፍላለን ማለት ነው። የ200 እና የ500 ኮመን መልቲፕላቸው 5 ነው። በ5 ስናካፍል የታችኛው 100 እንዲሰጠን ማለት ነው። ሶ በ5 ስናካፍለው 200 ሲካፈል ለ5 ስንት ይሰጠናል? 40 ይሰጠናል። እዚህ ጋር 40 የመጣችው ከዛ ነው ማለት ነው። ዛሬ የታችኛው ደግሞ 500 ሲካፈል ለ5 100 ይሰጠናል። ስለዚህ 40 ሲካፈል ለ100 ይሰጠናል ማለት ነው። ይህ ማለት 40% ማለት ነው በሌላ አገላለጽ። ሶ ቅድም አሁን ፐርሰንትን ወደ ነምበር ስንቀይር ነበር ያደረግነው 40% የተባለውን ፐርሰንቱን አጥፍተን ለመቶ አልነበር ያካፈለው። ስለዚህ አሁን በመቶ እናባዛለን ማለት ነው። ሶ በዚህ መንገድ 2.5 ማለት 2 ለ5 የ5 ስንት ፐርሰንት ነው ማለት ነው። ስለዚህ 40% ነው ማለት ነው። በዚህ መንገድ እናስቀምጣለን ማለት ነው።